አገረ ገዥ መባል ያለባቸው እሳቸው ነው። ከሁሉም የሚመጣ የሚገርማቸው ያለ ነው ትልቁ ይመጣል። እንደው ሙስሊሞች ይመጣል። አንተ የሚባሉ ታቆጣላችሁ እንዲህ ነው እንዲያደርግ ሙስሊሞች ይመጣሉ። ስለዚህ እሳቸው እንደውም ሌላው ሲያዳላል ይመስለኝ እሳቸው የማያዳሉ ናቸው። የሚገርም እንትኑ መጥቶ ድኖ አይቶ ዳስቶ ጨብጦ ተረክቶ ተመልክቶ አምኖ የሚሄድበት የሚመርጣቸው ናቸው። እስኪ እግዚአብሔርን አመስግኑ እና ቅዱሳን ሰዎች እንዳሉ ገብቶኛል። አባቶች ምን እንደምትሉ አታውቅም። ከእነዚህ መካከል የሆነ ቅዱስ ሰው አለ፣ ንጹህ ሰው አለ። በቃ ንጹህ በፍቅር የቅዱስ ገብርኤል ቤተክርስቲያንማ እንዴት አሉ! ተመልከቱ። እኔ ወጣት ይሁን ሽማግሌውን አላውቅም። ፏፏቴው ቅዱስ ገብርኤል ጥቅምት 2 አሁን 2017 ነው። ጥቅምት 2 2017 ነው የመሰረት ድንጋይ ጥለን በዛ ነው እንዲያውቅ በሚልበት ሰዓት ማለት ነው። እግዚአብሔር በዛ እየተታቆ እንትን እየተባለ እኛ እዚያ መሰረት ድንጋይ እንጥል ነበር። ፈቃደ እግዚአብሔር ነው ማለት ነው። አይታችሁታል። መሰረቱን ጨርሰው ኮለን እያቆሙ ነው አይደል? መስኮት ላይ ናቸው። እንግዲህ ጥቅምት ህዳር ታህሳስ 8ኛው ወር መስኮት እያዞሩ ናቸው። አየህ እስኪ እግዚአብሔርን አመስግኑላቸው። እስኪ በእውነት ገዛ ኪዳነ ምሕረትን ስታዩ እነ ወልደ መንታ ሚካኤልን ስታዩ እነ የጎማ ቅዱስ ገብርኤልን ስታዩ እነ ማንጠነባቦን ስታዩ ላስታ መድኃኒዓለም ሞክረዋል። አዎ ላስታ መድኃኒዓለምን ስታዩ ገዛ ኪዳነ ምሕረትን ስታዩ እስኪ ምን ቀጥል ወደ ሰባታ ቤት ግባ እነ ወረ ቅዱስ ሚካኤልን አይታችሁታል? እስኪ ወረብን ያይ አይታችሁታል አይደል? እንግዲህ መሀል ከተማ ላይ ያለው ደብረ ሰላም ባለ እግዚአብሔር ነው ያዚያ ጋር የተሰማ። ስለዚህ በእናንተ መካከል አባቶችን ኋላ ቃል የምታስገቡልን አንድ ቃል አንድ ልቡ ናቸው። ትንሹም ትልቁን አክብሮት አንድ ቃል አንድ ልቡ ናችሁ። ሳትጓተቱ በቃ ተሰብስባችሁ የዚህን ህንፃ ጅማሮ በንጹሐን በእውነት መስክረን ነው የምናልፈው። በእነዚህ በቅዱሳኑ አባቶች ተባርኮ የመሰረት ድንጋይ ተቀምጦላችኋል። ይህንን አሜን ብላችሁ ተቀብላችሁ የተጣላችሁ ካላችሁ መጀመሪያ ታረቁ። አንተ ቆብ ወደ በዛቲ ቆብ አንጻ ለቤተ ክርስቲያን ነው የሚሰራው። ቤተ ክርስቲያን በእኛ ላይ ነው የሚታነጸው። በእኛ ላይ እኛንን ቤተ ክርስቲያኖች ኦርቶዶክሳውያን ቤተ ክርስቲያን እኛንን የእያንዳንዳችን ከራስ ፀጉራችን እስከ እግር ጥፍራችን ያለ ነው ቤተ ክርስቲያን የሚባለው። እዚች ቤተ ክርስቲያን ውስጥ ለዝሙት የተጋለጠ ቄስ ይገባል? አይገባም። ስልጣነ ክህነት የሌለው ሰው ይገባል? አይገባም። እስከ ተፈቀደልህ ድረስ ነው የምትሄድ። ቅኔ ማህሌት ትገባለህ። ከቅኔ ማህሌት ለስጋው ደግሞ ወደ ቅድስት ትገባለህ። ለተፈቀደለት ነው። ስለዚህ በእያንዳንዳችን ገላ ደግሞ የተፈቀደው ምንድን ነው? ሰላም፣ ፍቅር፣ አንድነት፣ መተባበር፣ መከባበር፣ መዋደድ። አየው ድንግል ማርያም ሰተት ብላ ትገባለች ቤት ውስጥ። ታላቁ መልአክ ሰተት ብሎ ይገባል ቤት ውስጥ። ቤት ይሄ ነው ቤት። ይሄ ግን በጸብ በክርክር በመለያየት አንዱ በማንጓጠጥ እንደው ከፍ ዝቅ አድርጎ በማየት ከሆነ ግን ቻው አትገናኙም ወዳጅ። አይሆንም። ጨለማና ብርሃን ምን ብረት አላችሁ? አይሆንም። ስለዚህ በፍቅር ዛሬ እንዲህ ስናያችሁ እኛ ተጠርተን የመጣን እርግጠኛ ነኝ ሰው እንደው ከቦ መግቢያ መውጫ እናጣለን። እንደው አባቶች እንደው ትንፋሽ አጥሮን እንዳንሞት እንደው ትንፋሽ አውጡ እያልን ነበር የመጣን። ግን ስንመጣ ያው ዛፎቹን ያገኘናቸው አይደል? ዛፎቹን ቅንጭብ ነው የሚባለው። ቅንጭቡን እንግዲህ ድሮ የተተከለ ማን እንደተከሉት እንግዲህ አባ ምረት ሊሆን ይችላሉ። እዚህ ጋር ባህር ዛፍ አለ። ባህር ዛፎች ናቸው። ከእናንተ ባህር ዛፎች አይበልጡም? ይበልጧቸው። እነሱ ናቸው ጥላ ሆኑ ከለላ ሆኑ። እናንተማ ራቁታችንን ያስቀረታችሁን ነበር እኮ በእውነት የመጣችሁትን አይደለም። ቤተክርስቲያን ለዚህ ነው እንደሚሰራ 400 ምናምን እና ከዚያ እስከ 500 የሚሆን ጢስ አለ እናውቀዋለን። ግን የት አላችሁ? እውነት እንዴ የት አሉ? እንደዚህ ነው እንደ ነገሩ። እሺ ተፈቅዶልኛል አለ አባታችን። ተፈቅዷል የሆነ ነገር ልበል እስቲ ቆይ እስኪ አሁን 10 በሬ እፈልጋለሁ። 10 አይደል ተፈቅዷል? እሺ 10
አሰላም በባለፈው 40 ነው እንጂ 40 አይደል ፏፏቴ ቅዱስ ገብርኤል 40 ላምና በሬ ያገኘን የሚገርማችሁ ነገር። እስኪ ልብላችሁ እግዚአብሔርን አመስግነው። ወንድማችን ጋር እንግዲህ አንተን አምነን የመጣን በእውነት እኮ አንተን አምነን አንተ ካለህበትስ ይሰራል ይሰሩታል እንደዚህ በእውነት የመጣን በእውነት እና ምንድን ነው እስኪ እንደው ምን ይዘህ ነው እንደው ምን አይተህ ነው የሚለውን ነገር እስኪ አንተ ምን ይዘሃል? አንተ ፍቅር ነው ያዝ፣ አንተ ማስተባበር ነው ያዝ፣ አንተ አንድነት ነው ያዝ። እስኪ ምን ይዘሃል? እንደው በእጅም የተቆራጨ ከዷል እሺ ነገር ግድ የለም እናምሰል 10 ሺህ ብር ቃል ገብቻለሁ። አሁንም 10 ሺህ ብር እጨምራለሁ። ወይዬ ለፍጻሜ ያልቃኝ እስከ መጨረሻው እንዳቋሊት ይዘ አብሬ ማህበረሰቡ እንደሚወጣንበት እንደደሽም አወጣለሁ። 20 ሺህ ብር 10 ሺህ ብር በፊት ቃል ገብቻለሁ። 10 ሺህ ብር እጨምራለሁ። አሁን ወንድማችን ጋሻ ሙላት አሁን እሱ የሚኖረው ባህር ዳር የሚኖረው አዲስ አበባ ነው አይደለ? ግን ተመልከቱ እኔም እንደ ኗሪው አሻራዬን ማሳረፍ አለብኝ። በባለፈው እርግጥ ቃል ገብቻለሁ 10 ሺህ ብር ዛሬ ደግሞ 10 ሺህ ብር ጨምርበታለሁ ብሏል። እልል ብላችሁ እግዚአብሔርን አመስግኑ። እሺ ቀጥሉ። እንግዲህ እያንዳንዳችን ማስታወሻ ያዙ፣ ጻፉ። ሁላ አንጋፋው ተነሳ። እሺ ልቀጥልበት። በቀኝ ነው የምገባ። በቀኝ አባቶችን እንትን ብያችሁ አይደለም እናንተ ድካማችሁ፣ ልፋታችሁ፣ ቡራቻችሁ፣ ጸሎታችሁ ቅድመ እግዚአብሔር ደርሶ ይህንን ህዝብ አንድ አድርጎ ፍጻሜው እንዲያምር ብዬ ነው። እስኪ እልል ብላችሁ እግዚአብሔርን አመስግኑላቸው ለአባቶቻችን። ክርስቶስ አንዱ ካህኑ አሐዱ አብ አሐዱ ውእቱ መንፈስ ቅዱስ ጉዳይ ስጋውና ደሙን ለውጠው እኮ ነው የሚለውጠው። በካህኑ እጅ እኮ ነው የሚለወጠው። መድኃኒዓለም የሚለውጣቸው የክርስቶስ ስጋና ደም ነው። እሺ ምን ይላል ክርስቶስ? ማንቀስስ ማን ነበሩ? አባተ አሸነፈ እኮ ማለት እኮ ነው። አየው አባተው ማለት አሸነፈው እኮ ነው። ቄስ አባተ ካህኑ ተነወው ወተምሳሌ እኮ ነው። አየው ምሳሌና ራዕይ ሆናቸው እኮ ነው። 10 ሺህ ብር ቄስ አባተ አቤት ማለት ነው። 10 ሺህ ብር ማነው ስሞት? አቶ ወርቄ አባ ወርቄ ገለው 10 ሺህ ብር እከፍላለሁ ብለዋል። ማነው ስሞት? ማናመው አላላመነውም። አቋቤትን ሰው የለም ያለ እንጂ ማናመው አላማነው ማለት ተበቀች 8 ሺህ ብር ብለዋል። 8 ሺህ ቀጥሉ አዳጣይ በሱ ገባለሁ። ይሄ መውጫ ነው ስመጥያ ነው። ቀጥሉ አቤት አባተች በዓመት እሺ ተሰርቶ መቼ ተሰርቶ እንዳለ መነሻ ይኖረዋል አይደል? ከዛሬ ይጀምራል ብሎ ተግባር አሁን ነው ምን አለበት መነሻ 2000 ብር ተሰርቶ ተጀምሮ እስኪያልቅ ድረስ በየዓመቱ 2 ሺህ ብር አስገባለሁ ብለዋል። ለመነሻ ግን 2000 ብር አሁን ይሰጣለች ማለት ነው። እሺ ቀጥሉ አባታችን ማነው ስሞት? አዳነ። የቅዱስ ገብርኤል ቤት መስራት አዳነ ተብሏል። የቅዱስ ገብርኤል ቤት መስራት አዳነ ገነት አስገባ ማለት ነው። መጋቢ መስገብ የድጡ ብር አስተካከል። ቀጥሉ እስካሁን በሬ አይደለም ቅድሚያችን ቅድም እንደሚያለው ተበለ ነፍሴ ታማ ተኝታለች። የግራ በሬ የቀኝ በሬ አይደለም ስጋ ስጧት ትድናለች ያለ ይኸውም ስጋ ላዳናት ምን እንዲያሏት ግጥም እንደው ገርሞኝ እኮ ነው። ሲበለት በማርያም ነፍስ እግሯን ተሰብራ ታማ ተኝታለች። ያዟት ግጥሟን ነፍስ እግሯን ተሰብራ ተቀልጥማ ታማ ተኝታለች። ሽር ረዱላት፣ ወይፈን ረዱላት፣ በሬውን ረዱላት። ቢቸግር ነው እንጂ ስጋማ ያድናት። አየህ ቢቸግር ነው እንጂ ስጋ አያድናት። አቤት ቃልዎት ያሰማልን። ስለሌላችሁ እግዚአብሔርን አመስግኑ። ቀጥሉ ሰዓት ስለሌለን በሉ ቀጥሉ። እሺ ቀጥሉ። ማነው ስሞት?
ንጋቱ ጨለመው ሊያልፈው ነው ሊረጋ ነው። ንጋቱ 5000 ብር ብለዋል። ቀጥሉላት እግዚአብሔር ቀጥሉ። እዚህ አባቴ ጠይሙ ሰውዬ መቼ ተሰሩ? ሰርቶ ሲያበቃ መስተዋት እገጥማለሁ። እንግዲህ መስኮት ቆይ አባታችን እንደው እኔ ጎምላላ ቆይማ እንደው ገብርኤል ትንሽ ከፍቶት እንደው ቀላልልኝ እውነት ለመናገር አንዳንዴ ተስፋ አለ የቅውጦ ተስፋ ይፈልጋል። አሁን ቤተ ክርስቲያን ልንሰራ ነው። መሰረት ድንጋይ ይተጣለ ምንም የሚታይን የህንጻ ግንባታ ምልክት አባታችን ምንድን ነው ነገሩ? አሸዋው ገና ሩቅ ነው። ጠጠሩ ሩቅ ነው። ብረቱ ሩቅ ነው። ድንጋዩ ሩቅ ነው። ሲሚንቶው ሩቅ ነው። ብር ይጠይቃል። ብር ይፈልጋል። ስለዚህ 5000 ብር 5000 ብር ጀግኖ መጣ 5000 ብር እያለ ነው ወንድማችን በእውነት ያስተባብራል።